ሰላም እኛ ተወዳጆች እንዴት ናችሁ? ይሄ ከሜዲካል ጌትዌይ ፍሬሽማን ቱቶሪያል ኢንትሮዳክሽን ቱ ፕሮግራሚንግ ዊዝ C++ ቻፕተር 5 አሬ ኤንድ ስትራክቸር ውስጥ ፓርት 2 ይዘንላችሁ መጥተናል። በዛሬው ቱቶሪያላችን ላይ አሬን እናወራለን በሰፊው። ባለፈው ላይ አሬን እንዴት ዲክሌር ማድረግ እንደምንችል፣ አሬን እንዴት ኢኒሻላይዝ ማድረግ እንደምንችል አይተናል። እንዲሁም ደግሞ ቪዲዮ ሰርተንበታል፣ ኮዲንግ ሰርተንበታል። በዛሬው ደግሞ ቱቶሪያላችን ላይ እንዴት አሬዎችን አክሰስ እናደርጋለን ኤንድ ፕሮሰስ እናደርጋለን አሬን የሚለውን ጉዳይ ለማየት እንሞክራለን። እንዲሁም በስተመጨረሻ አሬን መሰረት ያደረገ ሰም ፈንክሽን ሰርተን እሱን ፕሮሰስ እያደረግን ለማየት እንሞክራለን ማለት ነው። ስለዚህ let's dive into our topic ማለት ነው። then accessing የዛሬው ቶፒካችን ምንድነው? accessing and processing of array elements ነው። አሬ ኤሌመንት ምን እንደሆነ አውቀናል። እያንዳንዱ አንድ አይነት ዳታ ታይፕ ያላቸው የአሬ ኤሌመንቶች ሴት ኦፍ ኮሌክሽንስ እያንዳንዱ ምን ተብሎ ይጠራሉ? አሬ ኤሌመንትስ ብለን እንጠራቸዋለን ተባብለናል። ሰው እነሱን እንዴት አክሰስ እናደርጋለን? እነሱን ደግሞ እንዴትስ ምን እናደርጋለን? ፕሮሰስ እናደርጋቸዋለን። አርትሜቲክ ኦፕሬሽኖችን እንዴት ፐርፎርም እናደርግባቸዋለን የሚሉ ነገሮችን ለማየት እንሞክራለን ማለት ነው። In any point of the program in which the array is visible, we can access individually any one of its elements for reading or modifying it as if it was a normal variable. የአሬ ኤሌመንቶችን አክሰስ ማድረግ እንችላለን። ቤዚካሊ መጀመሪያ አክሰስ ወከዛ ቪዚብል እንዲሆኑ ለማድረግ አክሰስ እና individually any one of its elements for reading or modifying it as if it was a normal variable. ኖርማል ኢንቲጀር ብለን 5 6 ለምሳሌ my age 5 my age 7 my age 8 እያለን ሴቭ ማድረግ እንደምንችለው እንዲሁም ካራክተሮችን እንዲሁም ስትሪንጎችን ሴቭ ማድረግ እንደምንችለው የአሬ ኤሌመንቶች ሴቭ ይደረጋሉ መጀመሪያ አሬ ኢኒሻላይዜሽን ላይ እንዲሁም አሬ ዲክላሬሽን ላይ ማለት ነው። ከዛ ሲቀጥል አሬዎቻችንን ግን ምን ማድረግ እንችላለን ነው? ኢንዲቪጁዋሊ አክሰስ ማድረግ እንችላለን። እያንዳንዱ አንደኛ ላይ ያለውን፣ ሁለተኛ ላይ ያለውን፣ ሶስተኛ ላይ ያለውን ወይም በኢንዴክስ ስናወራ ዜሮኛ ላይ ያለውን አት ኢንዴክስ 0 ያለውን፣ አት ኢንዴክስ 1 ያለውን፣ አት ኢንዴክስ 2 ያለውን እያለን እያንዳንዱን ኤሌመንት አክሰስ ማድረግ እንችላለን። እንዴት አክሰስ ማድረግ እንደምንችልም በባለፈው ኤግዛምፕል ኮዲንግ ስንሰራ እንዴት ባይ ኢንዴክስ አክሰስ ማድረግ እንደምንችል እያንዳንዱን ኤሌመንት አይተናል። ሶ አክሰስ ማድረግ ከቻለን በኋላ ምን አንደኛ ሪድ ለማድረግ እያንዳንዱን ኤሌመንት ምን አለው የሚለውን ሪድ ለማድረግ እንጠቀማለን። ኦር ሞዲፋይንግ ኢት እንዲሁም ደግሞ ሞዲፋይ ለማድረግ ለማሻሻል አሬዎችን አክሰስ አድርገን አክሰስ ካደረግናቸው በኋላ ምን እናደርጋለን? አሬ ኤሌመንቶችን ሞዲፋይ ማድረግ እንችላለን ማለት ነው። as it is a normal variable እንደማንነው ሞዲፋይ የምናደርጋቸው አክሰስ የምናደርጋቸው ሪድ እንደምናደርግ እንደ ኖርማል ቫሪያብሎችን አክሰስ እንደምናደርገው ኖርማል ቫሪያብሎችን ሪድ እንደምናደርገው ኖርማል ቫሪያብሎችን ሞዲፋይ ማድረግ እንደምንችለው እንደዛው ሁሉ አሬ ኤሌመንቶችን ወይንም የአሬ ቫልዩዎችን እያንዳንዱ ቦታ ላይ ያሉትን አክሰስ ማድረግ እንችላለን፣ ሪድ ማድረግ እንችላለን፣ እንዲሁም ሞዲፋይ ማድረግ እንችላለን ማለት ነው። to access individual elements እያንዳንዱን ኢንዲቪጁዋል ኤሌመንት አክሰስ ለማድረግ ኢንዴክስ ኦር ሰብስክሪፕት is used ኢንዴክስ እንጠቀማለን። አት ኢንዴክስ ስንት ነው ያለው? አት ኢንዴክስ 0 ነው፣ አት ኢንዴክስ 1 ነው፣ አት ኢንዴክስ 2 ነው የሚለውን ማለት ነው። ስለዚህ እሱን ለማድረግ ምንድነው አሁን የምንነሳው? የሆነ አሬ የተጻፈ አሬ አለ የሆነ ኤሌመንት የተሰጠው ይሄን ያህል ሳይዝ ያለው ይሄን አይነት ዳታ ታይፕ ያለው ተብሎ ዳታ ኢንሰርት የተደረገለት አሬ አለን። ስለዚህ እሱን ማግኘት ስንፈልግ የአሬሙን ኔም እየጠራን ስኩዌር ብራኬት ላይ ኢንዴክስ ነምበር እናስገባለን ማለት ነው። አዲስ ታይም እያንዳንዱን ኤሌመንት እናገኛለን። በባለፈው ፓርት 1 ቪዲዮአችን ላይ ምን አይተናል? በፎር ሉፕ እያንዳንዱ ላይ አት ኢንዴክስ 0 ፎር ኢንት j = 0 ብለን ከ0 ጀምረን አይትሬት እያደረገ እያንዳንዱን ማሳየት እንዲችል አድርገናል። እያንዳንዱን ደግሞ መቀበል እንድንችል አድርገናል። ሶ ምን እያልኩኝ ነው? እያንዳንዱን እንዲቀበል እያንዳንዱን ሞዲፋይ እንዲያደርግ ማድረግ እንችላለን። በዛው መልክ ምን እየጠቀሰን ኢንዴክስ ነምበር እያስገባን ማለት ነው። ከኔሙ አጠገብ
ኢንዴክስ ነምበሮችን እያስገባን በስንተኛው ኢንዴክስ ላይ ወይንም በስንተኛው ተራ ላይ ነው ያለው የሚለውን ኢንዴክስ እያስገባን አክሰስ ማድረግ እንችላለን ማለት ነው። ሶ ኢን C++ the first element has an index of 0 ያችሁ የመጀመሪያው ኤሌመንት በC++ ፕሮግራሚንግ ላይ የመጀመሪያው ኤሌመንት ምን ነው at index 0 ነው ያለው and the last element has an index which is 1 less than the size of the array ሳይዝ ኦፍ አሪያችን ይሄን ያህል ዳታ ታይፕ ይዛል ብለን ምን ጠቅሰዋላ 10 ቫልዩዎችን ሊይዝ ይችላል 5 ቫልዩዎችን ሊይዝ ይችላል 20 ቫልዩዎችን 100 ቫልዩዎችን ሊይዝ ይችላል እንላለን ስለዚህ ከሱ አንድ ያነሰ ኢንዴክስ ድረስ ኢንዴክሳችን እየጨመረ እንዲሁም ደግሞ ኢንስታንታነስሊ መቶኛ ላይ ያለውን ኤሌመንት ኢንስታንታነስሊ አምስተኛ ላይ ያለውን ኤሌመንት ኢንስታንታነስሊ ዘጠነኛ ላይ ያለውን ኤሌመንት ማለት እንችላለን ስለዚህ አሪያችን ያንን አክሰስ እንድናደርግ ያንን አክሰስ ብቻ አይደለም ሪድ እንድናደርግ ሞዲፋይ እንድናደርግ የሚያስችል የC++ ፕሮግራም አለ ስለዚህ the first element is written at index number 0 ማለት ነው የመጀመሪያው ኢንዴክስ at index number 0 ላይ የመጨረሻው ደግሞ at index number n-1 ወይንም array size -1 ድረስ ኢንዴክስ ነምበራችን ሊጨምር ይችላል ማለት ነው thus from the above declaration ስለዚህ ከabove declaration ምን እናውቃለን ለምሳሌ ይሄን ከዚህ በፊት በሰራነው ቪዲዮ ላይ day 0 ላይ የሆነ ኤሌመንት ፈርስት ኤሌመንት ይቀመጣል and day 4 ላይ ደግሞ 5 ሳይዝ ነው ያለን 5 - 1 እዚህ ጋር at 0 at 1 at 2 at 3 at 4 አያችሁ የመጀመሪያው ላይ የሆነ ኤሌመንት አለ እሱ 0 ላይ ነው የሚቀመጠው ሁለተኛው ኤሌመንት ደግሞ at index number 1 ላይ ይቀመጣል ሶስተኛው ኤሌመንት at index number 2 ላይ አራተኛው ኤሌመንት at index number 3 ላይ አምስተኛው ኤሌመንት at index number 4 ላይ ይቀመጣል this is the way in which we can access ብናደርግበት means ነው ማለት following the previous example ከዚህ በመቀጠል the day had 5 elements አያችሁ 5 ኤሌመንቶች አሉት እዚህ and each element is of type int እያንዳንዱ ኤሌመንት integer data type ነው ያለው the name which we can use to refer each element is the following one ለምሳሌ first index ላይ ያለው ማወቅ ከፈለግን day square bracket 0 day square bracket 1 day square bracket 2 day square bracket 3 day square bracket 4 እያልን በዚህ ፎርም ነው ምን ማድረግ የምንችለው እያንዳንዱን ኤሌመንት ወይንም ኢንዲቪጁዋል ኤሌመንቶችን አክሰስ ማድረግ የምንችለው በዚህ ሚንስ ነው we have to know this ማለት ነው ስለዚህ for example to store the value of 75 in the third element ለምሳሌ ስቶር ማድረግ ስንፈልግ at index number 3 ሶስተኛ ኤሌመንት አርገን 75ን ስቶር ማድረግ ብንፈልግ ምንድነው የምናደርገው so ያንን ለማድረግ the array variables day a suitable sentence would be day በሚለው array variable ይሄንን ማስቀመጥ ከፈለግን day square bracket 2 because of the first one set on day square bracket 0 the second one stored in day square bracket 1 the third one is assigned for day square bracket 2 ስለዚህ day square bracket 2 ላይ ምንን 75ን ስቶር እናደርግ the third element is found at index number 2 ማለት ሰርድ ሶስተኛው ከሱ አንድ ዝቅ ብሎ at index number 2 ላይ ነው ሊገኝ የሚችለው and ስለዚህ for example to pass the value of the third element for the array of a variable day to a variable a we could write ለምሳሌ index number 2 ላይ ያለው ይሄ 75ን ለሆነ ለሌላ ቫሪያብል ኢንቲጀር ዳታ ታይፕ ላለው ሌላ ቫሪያብል ስቶር ማድረግ ከፈለግን በዚህ መልክ ስቶር ማድረግ እንችላለን so a is equals to a day square bracket 2 this means that ይሄ ማለት ምን ማለት ነው day square bracket 2 ላይ ያለውን ዳታ ኢንቲጀር ምን አድርግልኝ a ላይ አስቀምጥልኝ ማለት a ላይ day number 2 ላይ ወይንም day index number 2 ላይ ያለውን ዳታ ለምሳሌ ከላይ ባየነው ከመጣን 75ን ማን ላይ አስቀምጥልኝ a ላይ አስቀምጥልኝ ወይንም a ላይ አሳይን አድርግልኝ እንደማለት so therefore for all the effects
ስለዚህ ለሁሉም ኢፌክቶች the expression day square bracket 2 is likely any variable of type int with the same property ያችሁ the same property ያለው integer data type አለው thus an array declaration enables us to create a lot of variables array declaration ምን ያደርጋል a lot of variableዎችን ዲክሌር ማድረግ እንድንችል ወይንም a lot of variableዎችን at the same time type with a single declaration በአንድ ዲክላሬሽን ብዙ ዳታዎችን መጠቀም እንድንችል ያስችለናል single declaration and we can use an index to identify individual elements እያንዳንዱ ግን በምን ይለያያሉ በኢንዴክስ ነምበር የተለያየ ቫልዩ ይኖራቸዋል ማለት ነው so አንድ አይነት ዳታ ታይፕ ነው ያላቸው አንድ ዲክላሬሽን ያላቸው ነገር ግን lots of variable ናቸው ስለዚህ በምን ብቻ ነው የሚለያዩት by index number ይለያያቸዋል እነዚህ so notice that the third element of the day is specified day 2 ተብሎ third element day 2 for since the first is day 0 the second is day 1 and therefore the third is day 2 ያችሁ እንዴት እንደሚሰራ the first day 0 the second day 1 the third day 2 the fourth day 3 እያለ በአንድ እየቀነሰ ስንተኛው ኤሌመንት በአንድ ይቀንሳል አምስተኛው ከሆነ day square bracket 4 ላይ ስድስተኛው ከሆነ day square bracket 5 ላይ ሰባተኛው ከሆነ day square bracket 6 ላይ ነው የሚቀመጠው በዚህ ሚንስ ነው የሚቀመጠው since if we wrote day number 5 we wouldn't be exceeding to the sixth element of the day and therefore exceeding the size of the array ይሄ ከመጀመሪያ day ብለን የጀመርነው 5 ኤሌመንት ነው ያለው ብለን ስለዚህ day 5 ብለን ብንሄድ out of index ይሆናል because of ሁሉ ጊዜ ከ5 ያነሰ ነው የሚሆነው ምን ብለን 5 አርገን ሳይዙን ዲክሌር አርገን ስለነበር ስለዚህ ከዛ በላይ አይዘም this might give you either error or unexpected value depending on the compiler አሁን ይሄ ሪዛልት day 5 ብዬ ብገባ day 5 የሚባል ነገር የለም day 6ኛው ነው እኔ ግን አስገባለሁ ያልኩት 5 ኤሌመንት ነው ስለዚህ 5 ኤሌመንት አስገባለሁ ብዬ 6ኛ ኤሌመንት መጠይቅ ከሆነ depending on the compiler የሆነ unexpected value ወይንም እኛ ያላስገባነውን value አውትፑት ሊያደርግ ይችላል ባለፈው የኮዲንግ ፕራክቲሳችን ላይ ታችሁ ከነበረ ምን የተለያዩ ቁጥሮች ያመጣል ስለዚህ ያ ደግሞ መሆን የለበትም ስለዚህ we don't have to be out of our boundary ከባውንደሪያችን መውጣት የለብንም in C++ it is perfectly valid to execute the valid range of indices for an array ስለዚህ በC++ ፕሮግራሚንግ ላይ ሬንጁን ማስቀመጥ ምንድነው ለአሬ ሬንጁን ማስቀመጥ is valid perfectly valid የምንለው ወይ ነው ማለት valid የምንለው which can cause certain dictatable problems ስለዚህ certain dictatable የሆኑ ፕሮብሌሞችን ምን ለማድረግ which can cause certain dictatable ፕሮብሌሞች ሊያመጣ ይችላል ምን ኢንዳይሶችን መጠቀም ወይንም ኢንዴክስን መጠቀም ማለት ነው since they do not cause compilation error አያችሁ ይሄ compilation error አይፈጥርም error መልእክት አይመጣልንም since they do not cause compilation error but they can cause unexpected results or serious errors during the execution አያችሁ እነዚህ ኢንዳይስ ላይ የምንፈጥራቸው ችግሮች ምንድነው compilation error አያመጡ ምን ኤክስኪዩሽን ላይ ነው ችግር የሚያመጡት ያልሆነ ቫልዩ እንዲመጣ ያደርጋል እንጂ ይሄንን በደንብ ወቁ ኮምፓይሌሽን ኤረር እና ኤክስኪዩሽን ኤረር ምንላቸው ልዩነቶች አሉ ኮምፓይሌሽን ኤረር ራን ስለማያደርግልን ኮምፓይሊንግ ስለሆነ ትራንስሌተር ስላልሆነ C++ ኮምፓይል እያደረገ ስለሚሄድ ኤረር ነው ብሎ በጊዜ ያሳውቀናል ነገር ግን እንደ C++ ያሉ ኮምፓይልድ የሚደረጉ ፕሮግራሚንጎች ሲሆኑ ኮምፓይል የሚደረጉ ፕሮግራሚንግ ከኮምፓይሌሽን ካለፈ ኤረር አይደለም ወይንም ደግሞ ምን ይያልኳችሁ ነው ኤረሩ አይታየንም ነገር ግን ካልኩሌሽን የሚሰራበት ከሆነ ምናምን ሪስክ ይሆናል ማለት በጣም አደገኛ ኤረር ነው ስለዚህ serious error during the execution አያችሁ serious error ነው ችግር ያመጣል ለምሳሌ ካልኩሌት ሲያደርግ ማይሆን አይነት ካልኩሌሽን ሊሰራልን ይችላል ስለዚህ we don't have to be out of range ማለት
ከሬንጃችን መውጣት የለብንም ማለት ነው። the reason why this is allowed will be seen ahead when we begin to use pointers. ይሄ ለምንድን ነው የተፈቀደው? ስለዚህ የኮምፓይሌሽን ኢረር ያልሆነበት ምክንያት ለምን በኤክስኪዩሽን ሰዓት ይፈጠራል ይሄ ኢረር የሚለውን ለማወቅ ወደፊት ላይ ፖይንተርስ የምንለው ቻፕተር አለ። እዛ ስንደርስ እንዴት እንደሆነ እናያለን። አስታውሻችሁ አስረዳችኋለሁ ይሄንን ቶፒክ። ስለዚህ እንቀጥል። at this point አሁን እዚህ ጋር it is important to be able to clearly distinguish between the two uses of a square bracket. we have እነዚህ ብራኬቶችን የነዚህ ሁለት ጠቀሜታዎች በደንብ ማወቅ አለባችሁ። እዚህ the square brackets have four arrays ለአሬ ምን አይነት ጥቅም አላቸው? መጀመሪያው ዲክላሬሽን ላይ one is to set the size of array during declaration. ያችሁ በዲክላሬሽን ታይም ስንት ኤሌመንት ነው የምናስገባው? ሳይዙ 5 6 7 10 100 ወይ ስንት ነው የምንይዘው የሚለው ስንት ኤሌመንቶች ነው የምናስገባው የስንት ኤሌመንት ኮንሲኩዌቲቭ ቦታ ያዝልን የሚለው ታስታውሳላችሁ። ዲክላሬሽን ታይም ላይ መጀመሪያ ዳታ ታይፕ ከዛ አሬ ኔም ከዛ ሳይዝ እናስቀምጣለን። ያው ሳይዙ ምን ውስጥ ስኩዌር ብራኬት ውስጥ ይቀመጣል ብለናል። ስለዚህ ዳታ ታይፑ ምን ያህል ሳይዝ 2 ባይት ነው ወይስ 4 ባይት ነው ወይስ 5 ባይት ነው የሚለውን ይወስንልናል። ከዛ ሳይዙ ደግሞ በ2 ባይት ወይንም በ4 ባይት ወይንም በ8 ባይት ስንት ቦታዎችን ኮንሲኩዌንቲቭ የሆኑ ቦታዎችን ልዝለልልህ የሚለውን ይወስንልናል ማለት። ስለዚህ የመጀመሪያው ሳይዝ to set size declaration time። ሁለተኛው the other is to specify indexes። ሁለተኛውና ዋነኛው ደግሞ ምንድነው? ኢንዴክሶችን ለማሳወቅ። አሁንም ኢንዴክስም በስኩዌር ብራኬት ውስጥ ነው የሚቀመጠው። 5ኛውን ኤሌመንት፣ 6ኛውን ኤሌመንት፣ 3ኛውን ኤሌመንት፣ 4ኛውን ኤሌመንት ለማለት ኢንዴክስ ለማስገባት ይጠቅማል። array elements when accessing the element of the array የአሬውን ኤሌመንት አክሰስ ለማድረግ በስንተኛው ኤሌመንት ነው የሚለውን ነገር እንድናቅ ያስችለናል። so we must take care of not confusing these two possible uses of brackets። ስለዚህ ሁለቱንም ማወቅ አለብን with array ጋር ተያይዞ ስኩዌር ብራኬት ይሄ ስኩዌር ብራኬት ምን ጠቀሜታ እንደሚሰጥ ማወቅ አለብን። የመጀመሪያው to set the size of array አሬያችንን ሳይዝ ለመወሰን። ይሄ መች ነው የሚካሄደው? ዲዩሪንግ ዲክላሬሽን። ሌላኛው ምንድነው? ቱ ስፔሲፋይ ኢንዴክስስ ነው። ኢንዴክስን ስንተኛው ኤሌመንት ወይንም አቀማመጥ ላይ ከዜሮ ጀምሮ 1 2 3 ያለ በሚሄደው ላይ ስንተኛ ላይ ያለውን ዜሮኛ ላይ ያለውን ወይስ አንደኛ ላይ ያለውን ወይስ ሁለተኛ ላይ ያለውን ነው የፈለከው የሚለውን ለማወቅ ይጠቅማሉ ማለት ነው። ስለዚህ we have to know these two things። እነዚህን ሁለት ነገሮች ማወቅ አለብን። ለምሳሌ int day 5 ይሄ ምንድነው? int ዳታ ታይፕ እየጠራን አይደል? ዳታ ታይፕ የምንጠራ ከሆነ it is already declaration ማለት። ስለዚህ እዚህ ጋር የዚህ ስኩዌር ብራኬት ጠቀሜታ ምንድነው? declaration of new array begins with a type name ማለት። ሁልጊዜ ዲክላሬሽን ከሆነ ታይፕ ኔም አለ። አያችሁ? ታይፕ ከዛ ኔም አለ። ስለዚህ ታይፑ ምን አይነት ነው? ኢንቲጀር ነው። yes። ስለዚህ ይሄ ዲክላሬሽን ታይፕ አለዋ። ከዛ ሲቀጥል ቢግን ዊዝ ዲክላሬሽን ኦፍ አን አሬ ነው። ስንት ሳይዝ አለው? 5 ሳይዝ አለው ማለት ነው። ስለዚህ የመጀመሪያ አንድ ይቀመጣል፣ ሁለተኛ ሌላ፣ ሶስተኛ ሌላ፣ አራተኛ ሌላ፣ አምስተኛ 5 ኤሌመንቶች ማስቀመጥ ፈልጋለሁ። ለ5 ኤሌመንቶች ኢንቲጀር ዳታ ሳይዝ ያላቸውን ቦታ ዝለል ማለት ነው። ሌላኛው እዚህኛው ኬዝ ላይ ደግሞ day 2 is equals to 25 ወይንም 75ን day 2 ላይ አሳይን አድርግ። ኢንዴክስ ነምበር 2 ላይ ሶስተኛ ኤሌመንት አድርገ አሳይን አድርግ። ስለዚህ access to an element of the array ይሄ ምንድነው? an element of the array access የምናደርግበት ወይ ነው ማለት ወይ። ስለዚህ በዚህ መልክ element of the array access ማድረግ እንችላለን። other valid operations with array in accessing and assigning assign ስናደርግ access ስናደርግ በምን አይነት መልክ እናደርጋለን ለሚለው ሌሎች ምሳሌዎች ለምሳሌ int a is equals to 1። ስለዚህ ይሄ ኖርማል ኢንቲጀር ዳታ ታይፕ ቫሪያብል ጠራን ኤ ያልነው እሱ ላይ ምንን አሳይን አደረግን?
ኤ ላይ ማን የተቀመጠው ማለት ነው? አንድ ቁጥር ነው። ኤ የሚባለው ቫሪያብል ላይ ማን ተቀምጧል? ኢንቲጀር ዳታ ታይፕ ያለው ቫሪያብል ላይ ዋን ተቀምጧል ማለት ነው። ስለዚህ ዴይ 0 ኢዝ ኢኳልስ ቱ ኤ። ስለዚህ ዴይ 0 ላይ ወይንም የመጀመሪያው ኢንዴክስ ላይ ማንን አስቀምጥ? የመጀመሪያው ኢንዴክስ ሁልጊዜ 0 ነው ተባብለናል። ስለዚህ የመጀመሪያው ኢንዴክስ ዳታ ታይፑ ላይ አሪያችን ላይ መጀመሪያ ገና አሪን ስትጀምር የመጀመሪያው የሚቀመጠው ነገር ምንድነው? ኤ ነው። ኤ ደግሞ ምንድነው ያለው? ኤ 1 ነው። ስለዚህ ዴይ 0 ላይ ማንን አሳይን አደርጋለሁ ማለት ነው? ዋንን አሳይን አደርጋለሁ። እንዲሁም ዴይ ኤ ደግሞ ምንድነው ተብሏል? ዋን ተባብለናል። ስለዚህ ዴይ 1 ላይ ማንን አሳይን አድርግ? 5ን አሳይን አድርግ። ኤ ምንድነው? ዋን ነው ተባብለናል። ስለዚህ ዴይ 1 ላይ ማንን አሳይን አድርግ? 5ን አሳይን አድርግ። ዴይ 1 የሚባለው የአሬው ላይ ሁለተኛው ማለት ነው። ዜሮኛ ላይ ኤ ተቀምጧል 1፣ ሁለተኛ ላይ ደግሞ ማንን አስቀምጥ? 5ን አስቀምጥ። ከዛስ ቢ ኢዝ ኢኳልስ ቱ ዴይ ኤ ፕላስ 2 ይላል። ኤን ከላይ 1 ነው ብለን ተነስተናል። ስለዚህ 1 + 2 3 ነው። ስለዚህ ዴይ ነምበር 3 ላይ ያለውን ቫልዩ ቢ ላይ አስቀምጥልኝ። ወይንም ዴይ ነምበር 3 ላይ እዚህ ጋር እንደምታዩት ኤ 1 ነው፣ ኤ + 2 ደግሞ 3 ነው። ስለዚህ ዴይ 4 ወይንም ደግሞ ከዴዮች ውስጥ አራተኛው ዴይ አት ኢንዴክስ ነምበር 3 ነው የሚቀመጠው። ስለዚህ እሱን ቫልዩ ማን ላይ አሳይን አድርግልኝ ማለት ነው? ይሄ ማን ላይ አሳይን አድርግልኝ? ቢ ላይ አሳይን አድርግልኝ ማለት ነው። ሌላኛው ከሱ ቀጥሎ ያለው ይሄኛውን ደግሞ ይሄ ደግሞ ምንድነው የሚለው? ዴይ ኤ ያችሁ ዴይ ኤ ነው። ስለዚህ መጀመሪያ ውስጥ ያለውን ዴይ ኤ ላይ ማንን ነው አሳይን ያደረግነው? ኦልሬዲ እዚህ ጋር 5ን። ስለዚህ ዴይ 5 ላይ ያለው ስንት ነው? ዴይ ኤ ላይ ኤ ስንት ነው ብለናል? ኤ 1 ነው ብለናል። ስለዚህ 1 ላይ ያለው ማን ነው? 5። ስለዚህ ሁለተኛው ደግሞ ምንድነው? ውጨኛውን እናያለን። ውጨኛው ደግሞ ከላይ ያለው ወይንም ይሄኛው ማለት ነው። መጀመሪያ እዚህ ውስጥ ያለችዋን ሰራን። ስንት ናት? 5 ናት ብለናል። ስለዚህ ዴይ 5ኛው ወይንም 6ኛው ዴይ ምን ላይ? አት ኢንዴክስ ነምበር 5 ላይ ይቀመጣል። ስለዚህ አት ኢንዴክስ ነምበር 5 ላይ ያለውን ደግሞ ዴይ 2 ላይ ያለው ሲደመር 5 አድርግ። ሶስተኛው ኤሌመንት ላይ ሶስተኛው ስንትም ሊሆን ይችላል። ስለዚህ እሱ ላይ ማንን አሳይን አድርግልኝ? 5ን አሳይን አድርግልኝ የሚል ይሆናል። ከዛ ሲቀጥልስ ዴይ ኤ አሁንም ቅድም እንዳልኳችሁ 5ኛው ኤሌመንት ላይ ምን ዴይ 2 + 5ን አሳይን አድርግልኝ ብለን በዚህ መልክ አሳይንመንት ልንሰራ እንችላለን። ሌትስ ሲ ዲስ ዋን። እሺ ይሄንን በዚህ መልክ ነው። አሁን ይሄው ዴይ የሚል አሬ ልክፈት። ይሄው በዚህ መልክ ነው የሚሰራው። ዴይ ብለን ሳይዝ ስንነግረው ለምሳሌ ይሄ ስንት አለን? እዚህ ጋር እንደምታዩት 1 2 3 4 5 6 7 8። ስለዚህ 8 ሳይዝ ያለው ምን ፍጠርልኝ ያልኩት ማለት ነው? አሬ ፍጠርልኝ። ስሙ ማን የሚባል ዴይ የሚባል ፍጠርልኝ ያልኩት። ከዛ በኋላ ምን ይፈጥራል ማለት ነው? ያንን በታዘዘው መሰረት ዴይ የሚባል 5 ሳይዝ ያለው አሬ 7 ወይንም ኢንዴክሱ 7 ወይንም ደግሞ ስንት ኤሌመንት ያለው? 8 ኤሌመንት ያለው ኮንሲኩዌቲቭ የሆነ ይሁን። እንደምታዩት አንዱ ከአንዱ ተቀጣጥሎ ነው ያለው። አሴ ስታክ ማለት እንደ ድርዳሮ ተደርድረው ነው ያለው። ስለዚህ በዚህ መልክ ቦታ ያዘጋጅልኛል ማለት ነው። ከዛን ቀጥል ኤ ምንድነው አልኩኝ? ኤ ኢዝ ኢኳልስ ቱ 1 ነው አልኩኝ። ስለዚህ ዴይ አት ኢንዴክስ ነምበር 0 ኢንዴክሶቹን ደግሞ ይሄ የመጀመሪያው ኢንዴክስ ነው 0 የመጀመሪያው ኢንዴክስ ነው። የመጀመሪያው ኢንዴክስ እንደምታዩት 0 ነው። ከዛ 1 ከዛ 2 ከዛ 3 ከዛ 4 ከዛ 5 ከዛ 6 ከዛ 7 ነው 7። ስለዚህ 8 ነበረ ያልኩት። ከ8 ውስጥ ግን በኢንዴክስ ከ0 ስለሚጀምር አንድ ቀንስና እስከ 7 ነው የሚሄደው ማለት። ከ0 ጀምረን 0 1 2 እያለን እስከ 7 ብንቆጥር 8 ቦታዎች አሉ። ስለዚህ 8 ቦታዎች አሉ። ስለዚህ ኢንዴክስ ነምበር 0 ላይ የመጀመሪያው ላይ ኤን አሳይን አድርግልኛ። ኤ ደግሞ ስንት ነው? 1። ስለዚህ መጥቼ እዚህ ቦታ ላይ 1ን አሳይን አደርጋለሁ ማለት ነው። የመጀመሪያው ኢንዴክስ ነምበር 0 ላይ 1ን አሳይን አደርጋለሁ። እዚህ ጋር እንደምታዩት ከዛስ ሁለተኛ ዴይ ኤ ላይ
ኤ ደግሞ ስንት ነው? 1 ነው። ስለዚህ ዴይ አት ኢንዴክስ ነምበር ኤ ወይንም አት ኢንዴክስ ነምበር 1 ላይ 5ን አሳይን አድርግልኝ አለ። ስለዚህ ሄድኩኝ ይሄው እዚህ ጋር 5ን አሳይን አደረኩኝ። ከዛ ምንድን ነው የሚለው? እሱን ይሄው ይሄ ተሰራ ማለት ነው። ከዛ b is equals to day a plus 2 እዚህ ጋር አሁን ከላይ የተሰራ ነገር የለም፣ ግን ያው ቫሊድ የሆኑ ኦፕሬሽኖች ናቸው እያለን ነው። ለምሳሌ a 1 ነው ብለናል፣ a plus 2 ደግሞ 3 ነው። ስለዚህ አት ኢንዴክስ ነምበር 3 ላይ የሆነ ቫልዩ አለ ብለን እንነሳ። ለምሳሌ ይሄንን ከዚህ በኋላ ያሉትን ይሄ 6 ነው፣ ይሄ 7 ነው፣ ይሄ 10 ነው፣ ይሄ 20 ነው፣ ይሄ 4 ነው፣ ይሄ 9 ነው ብለን እናስብ። ስለዚህ ምን እያለን ነው? b is equals to day at a plus 2 ኤን 1 ነው ብለን ከተነሳን 1 plus 2 ስንት ነው? 1 plus 2 3 ነው። ስለዚህ day at index number 3 ላይ ያለው ማን ነው? at index number 3 ላይ 7 ነው ያለው። ስለዚህ b is equals to 7 አርገ አሳይን አድርግልኝ እንደማለት ነው። ሰቨንን ቢ ላይ አሳይን አድርግልኝ፣ ቢ ላይ አስቀምጥልኝ እንደማለት ነው። ከዛ ደግሞ እዛ ይሄ ደግሞ እንዴት እንደሚሰራ ነው። ከዛ እዚች ጋር ያለችውን ነገር ይዋት በደም ዴይ ምን አለ? ከዛ ዴይ ኢን ብራኬት ኢን ስኩዌር ብራኬት ዴይ ኤ አለ። ዴይ ኤ በራሱ ምንድን ነው? ኤ 1 ነው ብለናል። ስለዚህ ዴይ ኤ ደግሞ ስንት ነው? 1 ላይ ያለው አት ኢንዴክስ ነምበር 1 ላይ ያለውን አት ኢንዴክስ ነምበር 1 ላይ 5 አለ። ከዛ ሲቀጥል ግን 5ም ኢንዴክስ ነው፣ ብራኬት ውስጥ ነው ያለው። ስለዚህ አት ኢንዴክስ ነምበር 5 ደግሞ ያለውን እናያለን። አት ኢንዴክስ ነምበር 5 ደግሞ ማን ያለው? በዚህ በኩል ነው። አት ኢንዴክስ ነምበር 5 20 ነው ያለው። ስለዚህ አት ኢንዴክስ ነምበር 5 ዴይ 2 + 5ን አሳይን አድርግልኝ። ዴይ 2 ደግሞ ስንት ነው? ዴይ 2ን እንይ እስኪ። ሁለተኛ ኢንዴክስ ላይ ያለው 6 ነው። 6 ከዛ 6 ምን 6 ሲደመር 5 11። ስለዚህ አት ኢንዴክስ ነምበር 5 ላይ 20ን ሳይሆን አሳይን ማድረግ ያለብህ እዚህ ጋር ያለው 11 ይሁን እንደማለት። ቼንጅ እያደረገው ነው። ምን እያደረገው ነው? ሞዲፋይ እያደረገው። ሶ ዲስ ካይንድ ኦፍ ኤክስፕሬሽን ኢዝ ፖሲብል ማለት ነው። እንዲሁም ዴይ ኢዝ ኢኳልስ ቱ ዴይ ኤ ይላል። አሁንም አት ኢንዴክስ ነምበር 5። ስለዚህ ዴይ 2 ላይ +5 ይሄ ተመሳሳይ ነው ከላይ ያለው ጋር። ስለዚህ በዚህ መልክ ይሰራል ማለት ነው። we have to know it ማለት ነው። በዚህ መልክ እንደሚሰራ ማወቅ መቻል አለብን ማለት ነው። ስለዚህ እንቀጥል ወደ ቀጣይ ክፍል ስንሄድ ኤግዛምፕል አለ። ለምሳሌ ይህንን ኤግዛምፕል በደንብ እናየውና ከዛ ደግሞ ወደ ምን እንሄዳለን? ወደ ፕሮግራሚንግ ሄደን ይህንኑ ኤግዛምፕል እንሰራለን። ፕሮግራሚንግ ላይ ይህንኑ ኤግዛምፕል እንሄዳለን። ከዛ ያው እንግዲህ ሜን ስትራክቸር እንዳትረሱ ኢንክሉድ አዮስትሪም አለ። ከዛ ኢንት ዴይ አለ። ኢንት ዴይ እዚህ ጋር ዩዚንግ ኔም ስፔስ ሲቲዲ እንዳለ አስቡ። ከዛ ኢንት ዴይ አሬ ኢንቲጀር ዳታ ታይፕ ያለው ዴይ የሚባል አሬ ዲክሌር አደረግን። ከዛ በኋላ ምን ሳይዙን ሳንነግር እዚህ ጋር ለአሬው ቫልዩ ይሰጣል፣ ኢኒሻላይዝ አደረግን። ስለዚህ ስንት ኢለመንት ነው ያለው? 1 2 3 4 5። ስለዚህ 5 ኢለመንት ስላለው በራሱ ምን 5ን እዚህ ቦታ ላይ አምጥቶ ይጽፋታል ማለት ነው። እዚህ ቦታ ላይ አምጥቶ ይጽፋል። 5ን እዚሁ አምጥቶ ይጽፋል። ስለዚህ ኢንት ኤን ሪዛልት 0 የሚል አሳይን ያደርጋል። ከዛስ ወደ ሜን ፈንክሽናችን ይገባና ኢንት ቮይድ ሜን ምንም ነገር ሪተርን አያደርግም፣ ቮይድ ነው። ስለዚህ ለቮይድ ሜንን የምትጠቀሙ ከሆነ ሜን ፈንክሽናችሁን በቮይድ መልክ ዲክሌር ማድረግ ከፈለጋችሁ ሪተርን 0 ሳይሆን ጌት ሲኤች ፋንክሽን አድርጋችሁ 0 ነው። ስለዚህ ነገር እናወራለን እንዴት እንደሚሰራ ጌት ሲኤችን እንዴት እንደሚሰራ እናወራለን። ለአሁን ግን እሱ ሳይሆን ስላልሆነ ፐርፐዛችን እንቀጥል። ስለዚህ ቮይድ ሜን ብለን ፈንክሽናችን ውስጥ ስንገባ ፎር ሉፕ እንከፍታለን። ከኤን 0 ከአት ኢንዴክስ ነምበር 0 ከዚህ ማለት ነው። ከዚህ ጀምራችሁ ከዛ ወደ 2 ከዛ ወደ 77 ከዛ ወደ 40 ከዛ 12071 ወደሚለው አይትሬት እንድናደርግ ምን ይሰጠናል? ሉፕ ይሰጠናል ማለት ነው። 5 አይደል እዚህ ያለን። ስለዚህ እስከ 5 ይሄዳል ወይንም 5 ኤሌመንቶችን ያህል ይሰራል ማለት ነው። 5 ኤሌመንቶችን ያህል ይሰራል። እሱን እንዲሰራ አድርገን ዲፋይን አደረግን።
እሱን እንዲሰራ አድርገን ዲፋይን አደረግን። ስለዚህ ምን ያደርጋል? ሪዛልት 0 ብለን አይደል የተነሳ ነው። ሪዛልታችን ላይ መጀመሪያ 16ን ይደምራል። ስለዚህ 16 ይሆናል። ከዛ በሁለተኛው አይትሬሽን 2ን ይደምራል። ከዛ 18 ይሆናል። ከዛ በሶስተኛው አይትሬሽናችን ይሄዳል። ስንት 95 ያደርገዋል። ከዛ 40ን ይጨምራል። 135 ይሆናል። ከዛ 12071ን ከዛ ያስገባል ማለት 12071ን ሲያስገባ ደግሞ የሆነ ያህል ቫልዩ ይኖረዋል ማለት ይኖረዋል። ስለዚህ በዚህ መልክ ነው አይትሬሽኑን የሚቀጥለው። ስለዚህ መጨረሻ ላይ ሲኤች ሪዛልቱን ዲስፕሌይ ያደርጋል። ስለዚህ በዚህ መልክ እያንዳንዱን የአሬ ኤሌመንት አክሰስ ማድረግ እንችላለን ማለት ይሄ ግሎባሊ ዲፋይን የተደረገ አሬ ነው እንደምታዩት። ስለዚህ የሆነ የጎደለ ነገር ቢኖር ፕሮግራም ወይንም ኮምፓይለራችን በራሱ 000 ምን አሳይን ያደርጋል። ለምን? ኢኒሻላይዝ ላልተደረጉ ኤሌመንቶች ማለት ነው። ኢኒሻላይዝ ላልተደረጉ ኤሌመንቶች 00ን አሳይን ያደርጋል ማለት። ስለዚህ ይሄንን ይመስላል። አሁን ወደዛ ሄደን ኮዲንጉን እናያለን ማለት ነው። ኮዲንጉን ከዛ በመቀጠል ደግሞ በቀጣይ ቲዩቶሪያላችን ላይ አሬ አስ ፓራሜትር ደግሞ እናያለን። አሁን ግን ቀጥታ ወደ ኮዲንግ ፓርት እንለፍ። እሺ በባል አሁን እንደተባባል ነው አሁን እንዴት አድርገን አክሰስ ማድረግ እንችላለን? እንዴትስ ሞዲፋይ ማድረግ እንችላለን? ምን አሬ ኤሌመንቶቻችንን የሚለውን እናያለን። ስለዚህ አሁን ቅድም ፓወርፖይንታችን ላይ ባያችሁት ውስጥ አሬያችን ዲክሌር የተደረገው ምንድነው? አውት ኦፍ ዘ ሜን ፕሮግራም። ስለዚህ ከሆነ ፋንክሽን ውጪ ነው። ስለዚህ እኛም እንደዛ እናደርግ ኢንት ኦኬ። መጀመሪያ እዚህ ውስጥ ያለውን ላጥፋላችሁ፣ ለእናንተ አላስፈላጊ ነው፣ ያስቸግራችኋል። የባለፈው ኮዳችን ባለፈው የኮዲንግ ፓርታችን ነው። ስለዚህ ኢንቲጀር ዳታ ታይፕ ያለው ምን መጽሐፋችን ላይ ባለው መሰረት ዴይ የሚል ቫሪያብል ያለው፣ ከዛ ሲቀጥል ኢንዴክስ ነምበሩ የማይታወቅ፣ ከዛ ለሱ ግን ኢኒሻላይዝ ማድረግ ይኖርብናል። አሁን እዚህ ጋር እቺ ነገር እንዳትረሱ። እዚህ ጋር ስንት ነምበር እንዳለ እዚህ ጋር ብጽፍ ለምሳሌ እዚህ ጋር የሆነ ቫልዩ ባስገባ ምን እያረኩ ነው? ይሄን ያህል ሳይዝ አለኝ ያልኩ ነው። ባለፈው ተነጋግረን ይሄን ያህል ሳይዝ አለኝ። ነገር ግን እዚህ ጋር ኢንት ሳይኖረው ለምሳሌ ወደዚህ ልምጣና ወደ ታች ወርጄ ምን ዴይ እንደዚህ አድርጌ የሆነ ቫልዩ ለምሳሌ አምስት ብል ምን እያደረኩ ነው ማለት ነው? አት ኢንዴክስ ነምበር 5 ላይ ያለውን ቫልዩ ስጠኝ ነው። እዚህ ጋር የሆነ ቁጥር ባስገባ እዚህ ጋር 6 ብል ምን እያልኩ ነው? አት ኢንዴክስ ነምበር 6 ማለት ሳይሆን 6 ዳታዎችን የሚይዝ ዴይ የሚባል ኢንቲጀር ዳታ ታይፕ ያለው ዳታ ስታክ አዘጋጅልኝ ማለት ነው። ስፔስ አዘጋጅልኝ እንደማለት ነው። ዲክሌር ማድረግ ነው እንጂ ስፔሲፋይ አድርጎ ኢንዴክስ ነምበርን አይደለም የሚነግረን። ምን ስንት ዳታ ነው የሚይዘው የሚለውን ነው የሚነግረን። ይሄንን ልታውቁ ይገባል። በዚህ ቱቶሪያላችን ላይ ያየነው ቤዚክ ነገር ይሄ ስለሆነ ከዛ አሁን ግን እሱ አያስፈልገንም። ምን ሊያደርግ ይችላል ብለናል። ለምሳሌ የአንድ ተማሪ ውጤት ነው ብለን ብናስብ 76 አመጣ አንዱን ኮማ፣ ከዛ 87 አመጣ ኮማ፣ ከዛ 89 አመጣ ኮማ፣ ከዛ ሲቀናው ደግሞ 97 አመጣ፣ ከዛ ሲደላው ደግሞ 99 አመጣ ብለን እናስብ እነዚህን ቫልዩዎች። ስለዚህ አሁን ስንት ኢለመንት አለን? 1 76 2 ከዛ 3 ከዛ 4 ከዛ 5። ስለዚህ 5 ዳታዎች አሉት ማለት 5 ዳታዎች አሉ። ስለዚህ እኛ ባናቆም ኮምፓይለራችን አንደርስታንድ አድርጎ እዚህ ቦታ ላይ ነምበር ኦፍ ዳታ ላይ 5ን ያስቀምጣል ማለት 5ን ያስቀምጣል። ከዛስ ፕሮግራማችን ላይ እንዳለው አሁንም ኢንት ኤንን ዲክሌር እናል። ከዛስ ሌላ ደግሞ ኤን ብቻ አይደለም ኮማ አድርገን ከፈለግን ሪዘልት እንዲህ ካልን ሪዘልት ካልን ምን እያልን ነው? ሪዛልታችን ኢንቲጀር ዳታ ታይፕ ነው ማለት። ስለዚህ ለሱ አሳይን ኢዝ ኢኳልስ ቱ 0ን አሳይን አደረግን። ከዛ ይሄን አሳይኔሽን ከጨረስን በኋላ ይሄንን ዘጋን።
ከዛ ወደ ሜን ፈንክሽናችን መጣ። ወደ ሜን ፈንክሽናችን መተን ቅድም እንደተባባለው ፎር ሉፕ እንሰራለን። እነዚህን እያንዳንዱን ማግኘት ነው የፈለግነው እያንዳንዱን። ስለዚህ ፎር ሉፓችንን ከፍተን ኢንት አይ ኢዝ ኢኳልስ ቱ 0 እንልና አይ ኢዝ ኢኳልስ ቱ 0 እንልና ኮማ ማለት ሴሚኮለን። ከዛ ሲቀጥል ደግሞ አያችን መወዳደር አለበት። አይ ለምሳሌ እዚህ ጋር አይ ብዬ እዚህ ስንት ኢለመንት ነው ያለ ይለን? 5 ኢለመንት ነው። 5 አይደል? አዎ 5 ኢለመንት ነው ያለ። ነገር ግን 5 ኢለመንት ባልልስ ለምሳሌ ካየናቸው አንዱ ቢውልት ኢን ፋንክሽኖች ውስጥ አንዱ ምንድነው? ሳይዝ ኦፍ ነው። ስለዚህ ሳይዝ ኦፍ ብዬ ሳይዝ ኦፍ ኮቴሽን ብራኬት ከፍትና ሳይዝ ኦፍ አይ ኢዝ እዚህ ጋር አይ ሌዛን አይደል? አይ ሌዛን ሳይዝ ኦፍ አሬ ምንድነው? ዴይ ነው። ስለዚህ ዴይ ብዬ ዲክሌር አድርጋል። ስለዚህ የዴይን ስንት ዳታ ይይዛል የሚለውን ያሳየኛል ማለት ነው። ስለዚህ እሱን ይይዛል። ስለዚህ ሳይዝ ኦፍ ዴይ ከዛ ከሳይዝ ኦፍ ዴይ የሚያንስ ሆኖ ወይንም እስከሱ ድረስ ነው የሚሄደው ማለት ነው። ከዛ ሴሚኮለን ከዛ አይ ፕላስ አይ ምን ማድረግ አለበት? አይትሬት ማድረግ አለበት። ምን አፕዴት እየተደረገ አፕዴሽን ስቴትመንት። ከዛ አሁን እነሱን ምን ማድረግ አለብኝ? አክሰስ ማድረግ መቻል አለብኝ። ከዛ ሲቀጥል አሁን ምንድን ነው የሚያደርገው? እነዚህን ይቆጥራል እየቆጠረ ያስገባል። ስለዚህ ምን እላለሁ? ምን ሪዘልት ኢዝ ኢኳልስ ቱ ሳይሆን ፕላስ ኢዝ ኢኳልስ ቱ ይደምርበታል። ምንን? አሬ ዴይ ነው አይደል? የአሬ ስም ዴይ ነው። ስለዚህ ዴይ ኢንዴክስ ነምበር አስገባለሁ። ኢንዴክስ ነምበሬ ግን መቀየር አለበት። ስለዚህ አይ ከዜሮ ጀምሮ እየደመረ ይሄዳል። ስለዚህ ይህንን ያደርጋል። ከዛ በስተመጨረሻ ሲአውት ይህን ሁሉ ከሰራ በኋላ ምን ያደርግልኛል? ዲስፕሌይ ያደርግልኛል። ማንን? ሪዛልትን ዲስፕሌይ ያደርግልኛል። ይህንን የመሰለ ኮድ ነው ያየነው። ስለዚህ እንዴት እንደሚሰራ እስኪ እንይ። እሺ ራን እናርግ። ኦኬ when we run it 1 2 and 3 ሳይዝ ኦፍን ደብል ኤፍ አድርጌ ነው የጻፍኩት። ስለዚህ አንዷን ኤፍ ባጥፋ yes I already forgotten አንድ ሌላም ነገር ማሳያችሁ ነገር አለ። ለማንኛውም እስኪ ይሄንን ራን አደረግ ነው and then here we go። አያችሁ ደመረና ስንት መጣለት? 896 ይመጣል። ሁሉን መቶ እንኳን ብንል 500 ነው የሚመጣው። 896 ለምን እንደዚህ መጣ? አንድ ነገር ላሳያችሁ። ሳይዝ ምንድነው? እዚህ ጋር ሳይዝ ኦፍ ያላት ምንድናት? ሳይዝ ኦፍ ምንድነው? ስለዚህ እሱን እንይ። ስለዚህ እሱን ለማየት ከፈለጋችሁ ሲአውት ሌዛን ሳይዝ ኦፍ ዋት ዴይ አይደል? አሁን ያልነው ዴይ ነው። ስለዚህ ሳይዝ ኦፍ ዴይን ዲስፕሌይ እንዲያደርግ እናርግ። ሳይዝ ኦፍ ዴይን ዲስፕሌይ አድርግ። እዚች ጋር ኢንድል እንበል። ሌዛን ኢንድል ብለን ሳይዝ ኦፉን መጨረሻ ላይ እንዲያወጣልን እናርግ። ስለዚህ ሌትስ ሲ ኢት ሳይዝ ኦፍን ብቻ ነው የጨመርኩት። ከታች ሳይዙ ዴይ የሚለው ሳይዝ ስንት እንደሆነ ያሳየናል። አያችሁ ምንድነው? ዴይ ለሚለው የሰጠን ሳይዝ ስንት ነው? 20 ነው። ስለዚህ 20 ጊዜ ነው የተለያየ ቫልዩ እየሰጠ የደመረው ማለት የተለያየ ቫልዩ እየሰጠ። ስለዚህ እኛ ግን 20 አይደለም የምንፈልገው 20 አይደለም። ስለዚህ እዚህ ጋር ሳይዝ ኦፍ አሬ ያልናት ቦታ ላይ ምን መሆን አለባት? ሳይዝ ኦፍ እዚች ጋር ምን እናርግ? ብራኬት እናርግና እንደዚህ አድርገን ሳይዝ ኦፍ ዴይ ሲካፈል ምንድነው? ኢንቲጀር ነው አይደል የምንጠቀመው። ስለዚህ አያችሁ የኢንቲጀር ሳይዝ ስንት እንደሆነ ነው። እዚህ ጋር አሬያችን 5 ናቸው። አምስቱ ስንት ይዘዋል? 4 ይዘዋል። 4 ባይት ነው የማን? የኢንቲጀር ሳይዝ። ስለዚህ የኢንቲጀር ሳይዝን እዚሁ መጀመሪያ የኢንቲጀር ሳይዝን ላሳያችሁ እዚች ጋር። ከዚሁ ታች ደግሞ አሁንም ይሄንንም እንዲታያችሁ ኢንድል ልበል ወደ ታች። ስለዚህ ሌዛን ኢንድል ኢንቲጀር ዳታ ስንት ሳይዝ ነው ያለው
ስንት ሳይዝ ነው ያለው የሚለውን። ስለዚህ ሲ አውት ሌዛን ሳይዝ ኦፍ ዋት ኢንት ሳይዝ ኦፍ ኢንት ብለን ለኢንቲጀር ስንት ሳይዝ እንደሚሰጠው ነው። ኦኬ እንደን አያችሁ ኢንቲጀር 4 ሳይዝ አለው። ከዛ በአጠቃላይኛ ስንት ሳይዝ አለን? 5 ብዛት አለን። 5 ኤሌመንት ለአምስቱም 4 ይሰጥና ስንት ማለት ነው? ለአምስቱም 4 20 ይሆናል ማለት 20 ይሆናል። ስለዚህ ምን ማድረግ አለብን ማለት ነው? እዚህ ጋር ለ4 መካፈል አለበት። ነገር ግን ሁልጊዜ ላናቅ እንችላለን። ስለዚህ እዚህ ጋር ኢንቲጀር ነው ዳታ ታይፓችን። ስለዚህ እዚች ጋር ሳይዝ ኦፍ ብለን ያስቀመጥናትን ሪዛልት ይዘናት እንሄዳለን። ስለዚህ ወደ 5 ያወርድልናል አሁን ማለት ነው። ወደ 5 ያወርድልናል። ስለዚህ ይሄ ፖርሽን አያስፈልገንም፣ ይሄን ፖርሽን አያስፈልገንም። አሁን ትክክለኛ ሪዛልት እናገኛለን። ነገር ግን ትክክለኛውን ሪዛልት እንዲሰራልን ብራኬት እንከፍታለን፣ እዚህ እንመጣለን። ሲካፈል ብለን ማን እናስገባለን? ሳይዝ ኦፍ ነው። ሳይዝ ኦፍ ኢንትን እናስገባለን። ምን ታይፓችን ሳይዝ ኦፍ ዋት ሳይዝ ኦፍ ብራኬት ውስጥ ኢንት እንላለን። ሳይዝ ኦፍ ኢንት ብለን እናስገባለን ማለት ነው። ከዛ እዚህ ጋር ብራኬታችንን እንዘጋለን ማለት ነው። እዚህ ጋር ብራኬታችንን እንዘጋለን። ስለዚህ አሁን 5 ናቸው። ስለዚህ 5ቱን አይትሬት ያደርግና ቫልዩ ይሰጠናል። ሌትስ ሲ እኔ እስኪ ኦኬ እነዚህ ነገሮች ሲደመሩ 400 ምናምን ያህል ቫልዩ ይኖራቸዋል። ሄር ዊ ጎ 48 ነው ድምራቸው። ስለዚህ በዚህ መልክ አክሰስ ማድረግ እንችላለን እያንዳንዱን ቫልዩ ማለት ነው። ለምሳሌ አቨሬጅ ብንፈልግስ ስለዚህ አቨሬጁን ብንፈልግ ደግሞ ከታች እንወርድና ሲአውት ሌዛን ደግሞ ምን እንላለን? አሁን ይሄ ሪዛልት አይደል? ሪዛልት ሲካፈል ሪዛልት እዚች ጋር ብራኬት እናድርግ። አሁንም ሪዛልት ሲካፈል ስንት እዚህ ጋር ስንት ኤሌመንቶች እንዳሉ እናውቃለን። ነገር ግን እኛ እሱን ሳይሆን የአንዷን 5 ብቻ እንዲያወጣ እዚህ ጋር ያስቀመጥነውን ጠቅላላ እንወስዳለን ማለት ነው። እዚህ ጋር ያለውን ጠቅላላ እንወስዳለን 5 ብቻ እንዲያስገባልን ማለት ነው። ስለዚህ ይሄንን ኮፒ እንላለን። ስለዚህ እዚህ ጋር እናመጣለን። ኮፒ ያደረግነውን ቫልዩ እዚህ ጋር አምጠን ፔስት እንላለን። ከዛ በኋላ አሁን የዚህን ሪዛልት ስንት ነው? 5 ነው። ስለዚህ 5ን ምን ያደርጋል? ያስቀምጣል። ስለዚህ ሪዛልቱን ለ5 ያካፍላል፣ አቨሬጅ ይሰራልናል። ስለዚህ 80 ኦር 90 ቤት ላይገባ ይችላል። አይ ዶንት ኖ። እስኪ እንይ። ሪዛልቱ 448 ነው። ከዛ 89 ነው አቨሬጁ 89 ነው። በዚህ መልክ ሪዛልታችንን ያገኝልናል ማለት ነው። ስለዚህ በዚህ መልክ ነው የሚሰራው። you have to train yourself። በዚህ ጉዳይ ላይ ራሳችሁን ማሳደግ መለማመድ መቻል አለባችሁ። ያኔ ፐርፌክሽን እየመጣ እናንተም የተሻላችሁ የሆናችሁ ትሄዳላችሁ። ስለዚህ እናንተ ለምሳሌ የራሳችሁን ግሬድ የሚያስገባ እያንዳንዱን ትምህርት እየተቀበለ ይሄ ፎር ሉፕ ላይ አይተናል። ስለዚህ ፎር ሉፕ እንዴት እንደሚሰራ እናውቃለን። እያንዳንዱን ግሬዳችንን ተቀብሎ ግሬድ የሚሰራ ሊሆን ይችላል ምናምን በአሬ እያንዳንዱን ቫልዩ ግሬዳችሁን በአሬ ያስቀምጣችሁ ከአሬ ላይ እየለቀመ ምን ያደርጋል? ይደምራል። ደምሮ ቶታል ማርካችሁን ይነግራችኋል፣ አቨሬጃችሁን ይነግራችኋል፣ ግሬዳችሁን ይነግራችኋል፣ ኮሙሌቲቭ ጂፒኤ ይነግራችኋል። ስለዚህ እንዲህ አይነት ፕሮግራሞችን መስራት ትችላላችሁ ማለት ነው። ስለዚህ እናንተ ራሳችሁን ለዛ ማብቃት መቻል አለባችሁ። ያ ነው ፕሮግራሚንግ እንድታድጉበት የተሻለ ቦታ እንድትደርሱ የሚያደርጋችሁ በዛ መንገድ ነው። እናመሰግናለን። በፓርት 3 እንቀጥላለን። በርቱልን።